እሺ ጋይስ እንዴት ናችሁ? ዛሬ አርብ ነው የመጨረሻው የትሬዲንግ ዴይ ማለት ነው ለዚህ ዊክ። ይሄ ሳምንት ተንከባክቦኛል ማርኬቱ ምንም አይልም። ፋንድድ አካውንቱ ላይ ነው የወሰድኩት ቻሌንጁ ላይ እና ዛሬ የሚገርም ትሬድ ነው። ብዙ ማግኘት የምችልበት ትሬድ ነው። በጣም በፍጥነት ከመውረዱ የተነሳ ሳላስበው ነው ቲፒን የነካው ማለት ነው። እንደዚህ በፍጥነት ቲፒ ነክቶ የሚያውቅ አይመስልም እንደማስታውሰው ከሆነ ትናንትናም እንዲህ በፍጥነት ነው የወጣው ትሬዱን አስታውሳለሁ። አዎ እሱ ኒውስ ነው ለነገሩ የትናንት። እሺ ትሬድ ያደረኩት ጄፒፒ ሲኤችኤፍ ነው እና ቤሪሽ ነበርኩ። ታርጌት አልነበረኝም። ያው ትናንትና ይወስዷታል ይችኛዋን ማለት ነው። ኤስኤምቲ ነበረች እዚህ ጋር ግን ቤሪሽ ስለነበርኩ እነዚህን ዩሮ ዩኤዲንም እያዩ ነበረ ሎንግ ለመግባት ማለት ነው። እነዚህ ገብቼ የሚሆን የነበረው ፕራይስ ልክ እንደተከፈተ እቺን ፌር ቫልዩ ጋፕ ታግ አድርጎ ደግሞ መውጣቱም አይቀርም ነበር። እየወጣ ነው በሄድ ይሄ ላይ ነበር የምገባው ሎንግ፣ ግን አልሰጠኝም። ቀጥ ብሎ ነው የወጣው ፕራይስ ደግሞ ያው እንደተከፈተ ቀጥ ብሎ ሲወጣ ኢንትሪ ካልሰጠኝ መግባት አልችልም ማለት ነው። እሺ የገባሁት ትሬድ ጄፒፒ ሲኤችኤፍ ላይ ነው። ቤሪሽ ነኝ። ፎር አወርም አሪፍ ነው ናሬቲቭ። ፌር ቫልዩ ጋፖች ታግ እየተደረጉ አልነበረም ጄፒፒ ላይ፣ ግን ኢዩ ላይ እያደረገ ነበረ። ኤስኤምቲም የለም የሚገርመው የለም ኤስኤምቲም የለም። ስለዛ በቃ እነዚህ ፌር ቫልዩ ጋፖች ታግ ቢደረጉ ደስ ይለኝ ነበረ። አሁን ለምሳሌ ለንደን ተከፍቶ እንዲህ አይነት ሙቭመንት ነው ማየት ፈልገው። ሁሌ ፌር ቫልዩ ጋፕ ታግ ያደርጋል ከኢንተርናል ወደ ኤክስተርናል ማለት ነው። ሁሌ የፕላስ ሴታፖች አልተፈጠረም። ለንደን ላይ ምንድነው ማየት የፈለግኩት? ክሎጀር ማየት ፈለግኩ። የተለመደችዋን ክሎጀሬን ሰጠኝ። ክሎጀሬን ሲሰጠኝ ከፌር ቫልዩ ጋፕ ነው የሰጠኝ። አሁን ለእኔ አሪፍ ሴታፕ ነው፣ ምርጥ ነው። ግን ትንሽ ሳቅማማ የነበረው ታርጌት አልነበረኝም። እንዲህ አይነት ነገሮች ታርጌት ስላልነበረኝ ገባው በሚገርም ሁኔታ። ቢያስቅ ኒውስ አልነበረም ቼክ አድርጌ ያለው እንደተለመደው ፕራይስ ከፈተ ለንደን። ሀዩን እንዲሰራ ፈልጋለሁ ሁሌም። ቺን ፌር ቫልዩ ጋፕ ታግ ቢያደርግ ኖሮ ፐርፌክት ነበረ። አላረገም። ኦፖዚንግ ረኑን ሰራ ማለት ነው። ኦፖዚንግ ረኑን ሲሰራ ቀጥታ ገባው እዚሽ ጋር። ያው በስፕሬድ ወረድ አድርጎ ነው ብሮከር ያስገባኝ መሰለኝ። ይሄ ካንድል ከተከፈተ በኋላ ነው የገባሁት። ኦልሞስት ሚስ አድርጌው ነበረ። ይህን ካንድል ልክ ሲከፈት ትሬዱን ገባው። ስቶፕ ሎሴ ያው ፕሮቴክትድ ሃይ ይሄ ይሆናል ማለት ነው። ውሃ እንትን ለማለት ሲሄድ ቀጥታ ሄዶ ቲፒ ነክቷል። ልክ እዚህ አካባቢ ሲደርስ በጣም ሞመንተሙ ስለተመቸኝ ቲፒ ወስጄ ቢያንስ ከ1 to 3 1 to 4 እንኳን ለመተው ራሱ ግን ቀድሞ ነካብኝ ማለት ነው ቲፒው። የዛሬው ትሬድ ይህን ይመስል ነበር። ፈጣን ኢኔ እንዳውት የሆነ ትሬድ ነው። 5 ሚኒት ካንድሉ ራሱ ሳያልቅ ነው የወጣሁት ማለት ነው። ትሬድ ነው አሁን ሪቨርስ እያደረገ ነው። ግን የሚገርም ትሬድ ነበረ። ክክ በጣም አሪፍ የሆነች ስካልፕ ናት። ከአሁን በኋላ ትሬድ ማድረግ አይመስለኝም። ጎልድንም እያየው ነበረ። ሪትሬስመንት ምንም ሳይሰጠኝ ነው የወረደው ለንደን ሲከፈት ማለት ነው። ይሄን ይመስል ነበር። እንትና ዳሽቦርዳ ይኸውና። ዛሬ $100 ነው ያተረፍኩት። ኮሚሽን አለው ይቆርጣል ጫፍ ጫፏ ላይ እንጂ 50% $50 ነው ሪስክ ያደረኩት። $100 ነው ያገኘሁት ማለት ነው። ይሄ ላይ ስንት ይቀረኛል ማለት ነው? 190 አለኝ። አሁን 3.8% ነው የሚቀረኝ። ግማሽ ኦልሞስት ግማሽ ሊደርስ ነው ማለት ነው። እስኪ እናያለን። ሚኒመም ትሬዲንግ ዴይስ የሚያስፈልገው 5 ነው ይላል። እሱ አያስጨንቅም። እና የዛሬው ትሬድ ይሄን ይመስል ነበረ። በፈንድድ አካውንት ነው የወሰድኩት። ከአሁን በኋላ ለንደን ላይ ኒውዮርክ ላይም ትሬድ በወስድ ላይቭ አካውንቴ ላይ ነው እንጂ ይሄ ላይ አልወስደውም ማለት ነው። ኤክስኪዩሽናች ናት። ይኸውና እዚህ ጋር ገባው። ዋንትቱ ስቶፕ ሎሴ በጣም ታይት ነበረች። እዚህ ጋር ናት ሜቢ እዚችኛዋ ጋር። ከዛ 5 ሚኒት ካንድሉ ሳያልቅ ቲፒ ነካ ማለት ነው። የዛሬው ትሬድ ይሄን ይመስል ነበረ።